የተለያዩ ሶሻል ሚዲያ ላይ የተለያዩ ሙዚቃዎች እየሰማችሁ ሊሆን ይችላል። ሙዚቃው ደግሞ ኤአይ የሰራው ያ እንዴት ነው የሰራው? ለምሳሌ እነዚህ አይነት ሙዚቃዎች ሶሻል ሚዲያ ላይ ያጋጥሟቸዋል አይደለ? በጣም ትሬንዲንግ ሆነዋል። ከዛ ውጪ ደግሞ ሌሎችም አይነት ሙዚቃዎች ሶሻል ሚዲያ ላይ አሉ። እናንተም መስራት ፈልጋለሁ ካላችሁ እንዴት መስራት እንደምትችሉ በዛሬው ቪዲዮ እናያለን ማለት ነው። ዩቲዩብ አውቶሜሽን፣ ቲክቶክ አውቶሜሽን መስራት ከፈለጋችሁ እነዚህን የሚሰሯቸው ኤአይዎች ናቸው። እናንተ ግጥም ካላችሁ ያንን ግጥም አምጥታችሁ መስጠት ትችላላችሁ። በዛሬው ቪዲዮ የምናየው እንዴት አድርገን መስራት እንደምንችል ከግጥም ጀምረን አብረን እናያለን። ሰብስክራይብ ማድረጋችሁ እንዳትረሱ። ለመጀመሪያ ያህል ጀመናይ ላይ እንገባለን። ጀመናይ ላይ ገብተን ምንድነው የምንፈልገው? ምን ላለው ካን ዩ ጊቭ ሚ አባውት አድዋ ሚውዚክ ሊሪክስ ኢን አማሪክ አልኩት። ስለ አድዋ ሙዚቃ ሊሪክስ እንዲሰጠኝ ግን በአማርኛ ብየዋለሁ። ቀጥታ መላክ ነው። ምን ያደርግልኛል እሱ? ለአድዋ የሚሆን እንደምታዩት ሊሪክስ አዘጋጅቶ ይሰጠኛል ማለት ነው። ይህንን ሊሪክስ ነው የምትወስዱት እናንተ። ከዚህ ይህን ሊሪክስ ወስዳችሁት እንዲጨምር ከፈለጋችሁ እዚሁ ማስጨመር ትችላላችሁ። ካልፈለጋችሁ ደግሞ እዚሁ ራሱን ደግሞ ከተመቻችሁ ወስዳችሁ ማስተካከል ትችላላችሁ ማለት ነው። እናንተ የምትፈልጉትን ማድረግ ትችላላችሁ። ይህን ከወሰድኩ በኋላ እዚሁ ከፈለጋችሁ ማስተካከል ትችላላችሁ። ፔስት እያላችሁ አማርኛውን የተበላሸ አማርኛ ካለ ኤአይ አይደለ እናርመዋለን ማለት ነው። ዘንድ እሱን ከወሰድን በኋላ አዲስ ታብ ሄዳችሁ ሱኖ ኤአይ ብላችሁ ሰርች ታደርጋላችሁ። ሱኖ ኤአይ ስትሉ የሚመጣላችሁ ፊት ለፊት እሱ ነው። እንደምታዩት ሱኖ ኤአይ ይመጣላችኋል። ይሄ አካውንት ስከፍቱ ፍሪ ክሬዲት ይሰጣችኋል። የምታደርጋላችሁ አካውንት እዚህ ጋር ሳይን አፕ ትላላችሁ። አካውንት ኮንቲኒው ዊዝ ጉግል ምን ያደርጋለሁ? አካውንት ክሬት እዚህ ጋር አካውንታችሁ እዚህ ጋር ዓመተ ምህረት የተወለዳችሁበትን ማስገባት ትችላላችሁ። ዘለምን ፐርፐስ ነው የፈለጋችሁት? ጀስት ሆቢ ነው ትሉታላችሁ። እዚህ ጋር ዩዘርኔም ይሰጣችኋል። በቃ ኤክስፒሪየንስ ማድረግ የምትፈልጉት ብሎ ይጠይቀናል። እዚህ ጋር መምረጥ ትችላላችሁ። ጃዝ አለ፣ ፖፕ፣ አር&ቢ የተለያዩ አሉ። ቀጥታ ዝም ብላችሁ ማለፍ ትችላላችሁ። ካልሆነ ደግሞ መምረጥም ትችላላችሁ ማለት ነው። ዘን ኮንቲኒው እንለው። ከዛ እንደምታዩት ከፍቶልናል ማለት ነው። አካውንታችን ሙሉ ተከፍቷል። እዚህ ጋር እንደምታዩት 50 ክሬዲት አለን ማለት ነው። የ50 ክሬዲት ምንድነው የሚያደርግልን? ሙዚቃ እንድንሰራ ያደርገናል። ግን ሊሚቴሽን አለ። በቃ 50 ሲያልቅብን አለቀብን ነው የሚሆነው ማለት ነው። ስለዚህ ምን ያደርጋለን? እዚህ ጋር ክሬት ጋር ያለ ነው እንደምታዩት። እዚህ ጋር ክሬት ነው። ሆም አለ፣ ኤክስፕሎር አለ፣ ክሬት ስቱዲዮ፣ ላይብራሪ የተለያዩ አሉ። እኛ የምንፈልገው ምንድነው? ክሬት ማድረግ አይደለ? ክሬት ላይ እንገባለን። እዚህ ጋር ምን አለ? ሊሪክስ ምትላለች። እዚህ ጋር ሊሪክስ ምትለዋን ምን ታደርጋላችሁ? ሊሪክሳችሁን ፔስት ታደርጋላችሁ። ከዛ ላ ስታይል ምንድነው የምትፈልጉት? ስታይል ካላችሁ እዚህ ጋር መምረጥ ትችላላችሁ። ካልሆነ ደግሞ ጀመናይ ላይ እንመጣና የምናደርገዋለን ጊቭ ሚ ስታይል እንለዋለን ማለት ነው። ከዛ ላ ስትልኩለት ምን ያደርግላችኋል? እንደዚህ አዘጋጅቶ ይሰጣችኋል ማለት ነው። ግን ረጅም ነው። ምን ታደርጉታላችሁ? ማሳጠር ትችላላችሁ ማለት ነው። ሜክ ኢት ሾርት። ይሄ በቂ ነው። ምን አደርጋለሁ? ኮፒ አድርገን ስታይል ላይ ትመጣላችሁ። ስታይል ላይ ኮፒ ያደረጋችሁትን ፔስት ትሉታላችሁ ማለት ነው። ፔስት ካላችሁት በኋላ ወርታይ ስትወርዱ ምን አለ? ሞር ኦፕሽን ይላል። ሞር ኦፕሽን ስከፍቱት ምን ይለናል? ሜል ኦር ፊሜል ይለናል። በወንድ ነው የምትፈልጉት? በሴት ከፈለጋችሁ ፊሜል መምረጥ ነው። በወንድ ከፈለጋችሁ ሜል መምረጥ ነው ማለት ነው። ከዛ በኋላ ከእናንተ የሚጠበቀው ምንድነው? ክሬት ማድረግ ነው ማለት ነው። አሁን የሰጠነው ምንድነው? ሊሪክስ። ሊሪክሱ ደግሞ እንዲህ ስለምንፈልገውን ስታይል ሰጠ ነው። ሙዚቃውን በዚህ መልክ ምን ያደርግልናል? ክሬት ስንለው ጀነሬት ያደርግልናል ማለት ነው። በእንደዚህ አይነት መንገድ እናንተም ምን ማድረግ ትችላላችሁ? ጀነሬት ማድረግ ትችላላችሁ ማለት ነው። እንደምታዩት ክሬት እያደረገልን ነው። ክሬት ሲያደርግ አሪፍ የሆነ ሙዚቃ ያወጣልናል ማለት ነው። እሱን ምን ይመስላል የሚለውን እናያለን። እንደምታዩት 2 በነፃ ሙሉ ሊሪክሱን ያወጣልናል። 2 ደግሞ ሙሉን አይደለም የተወሰነ ምን አይነት እንደሰራልን ነው። እንደዚህ ይሰራላችኋል። እሺ እነዚህ ደግሞ ፕሪሚየር የሚላቸው ናቸው። እነሱን ደግሞ እንየው። በእነዚህ አይነት መንገድ ይሰራልናል ማለት ነው። ግን ቢቱን እኮ እኔ እንደምፈልገው አልመጣልኝም። እኔ የምፈልገው የሆነ ዘፈን አለ የሱን ቢት እንዲያመጣልኝ እንፈልጋለን ካላችሁ ደግሞ ቲክቶክ ላይ ትሬንድ የሆነው ይህን
ሙዚቃ ታውቁታላችሁ ያስባለሁ። ይሄኛውን ምን እናድርገው እንውሰድና ኤአይ ይስራው። ቢቱን ከዚህ እንዲወስድልን እናደርጋለን ማለት ነው። ስለዚህ ይሄን ምንድነው የምታደርጉት? ሼር ብላችሁ ኮፒ ሊንክ ነው ሊንኩን የምታደርጉት ማለት ነው። ሊንኩን ኮፒ ካደረጋችሁ በኋላ ኤአይ ላይ መምጣት ነው። የሰጣችሁትን ከዚህ በፊት ያለውን ታጠፉታላችሁ። እዚህ ጋር ሊሪክሱን የሰጣችሁትን ታጠፉታላችሁ ማለት ነው። ከዛ ምንድነው የምታደርጉት? እዚህ ኦዲዮ ላይ ትመጣላችሁ። ኦዲዮ ላይ ከመጣችሁ በኋላ አፕሎድ ትሉታላችሁ። አፕሎድ ስትሉ ዳውንሎድ ያደረጋችሁት ላይ አሁን አድርጌዋለሁ። ይሄው እዚህ ጋር ቲክ ዳውንሎድ በዛ ነው ያደረኩት። እሱን አስገባለሁ ማለት ነው። አግሪ ይሄውና ሴቭ ብለዋለሁ። ከዛ ምን ያደርግልኛል? እንደምታዩት አፕሎድ እያደረገልኝ ነው ማለት ነው። አፕሎድ ካደረገ በኋላ ነው ኔክስት የሚቀየረው። የአፕሎድ እስከሚያደርግ ደግሞ ምን እናደርጋለን? የዚህን ቮይስ እኛው ራሳችን እንጽፋለን ማለት ነው። እሺ አፕሎድ አድርጎ እየጨረሰ ነው። ሊሪክሱንም አዘጋጅተን ጨርሰናል። ያ ማለት በቮይስ ሲለው የነበረውን ጻፍ ነው ማለት ነው። ስለዚህ ኒስፖ ምናምን ከዚህ ቢት እንዲወስድ እኛ ደግሞ ግጥሙን እንድንሰጠው ማለት ነው። እነዛን የታሰበው ምክንያቱም አሁን ቢቱን ለማስረዳት የአገርኛ አይደለ ከኋላ ያለው እልልታ አለ ከበሮ ብቻ ያለውን ነገር እንዲረዳልን ስለምንፈልግ አፕሎድ አለን ጨረሰ። ኮንቲኒው እንለዋለን። የአገሬ ልጅን በለው ርዕሱን እንመጣለን። ዘን ኤክስቴንድ እንለዋለን። እንደዚህ ሙሉ ካረኩት በኋላ የምትመጡት ምንድነው ሳምፕል የሚመረጠው ሰው ይሄንን እንደ ሳምፕል ነው የምናስቀምጠው። ከሳምፕል ካደረግን በኋላ ሊሪክሱን እዚህ ጋር ፔስት እናደርግለታል። ሊሪክሱን አስገብተንለታል። እዚህ ጋር እንደምታዩት ዘን ስታይል እንፈልግም ስታይል እናወጣለታለን። ኦሬዲ ራሱ እንደ ሪፈረንስ እንዲጠቀም ስለሆነ የምንፈልገው ማለት ነው። ከዚህ በኋላ እናንተ የሚጠበቀው ክሬት ማለት ብቻ ነው። ሳምፕል ገብቷል። ኦዲዮ የአገሬ ልጅ ከቲክቶክ ያወረድነውን ዘን ሊሪክሱን ጽፈን አስገብተናል። ያው እቴ የአገሬ ልጅ ምን ልሆንልሽ የሚለውን አስገብተናል። ስታይል የለም ወንድ መርጠናል። ክሬት እንለዋለን ማለት ነው። አሁን 40 ነው ያለን። አሁን ደግሞ ጀነሬት ሳደርግ 30 ይሆናል። 10 ይቀንሳል። አንዴ ጀነሬት ባደረጋችሁ ቁጥር 10 ይቀንሳል ማለት ነው። ምን እንደሚሰጠን አብረን ያለን እዚህ ጋር እንደምታዩት ሎድ እያደረገ ነው። እንደምታዩት ጨርሷል። በአንደኛው ሲያቀናብረው 3.28 ሰከንድ ሆኗል። በዚህኛው ደግሞ 3.56 ከላይ እንጀምርሽ ሚደረጋል ካልቻልኩ ይሆናል ሌላ ቀን። አሁን ይሄ ደስ የሚለው ቶኑን አልለቀቀም። የተወሰነ የራሱን ቢጨምርበትም ግን እዛ ጋር የነበረውን በቻለው መጠን ለማምጣት ሞክሯል። የጭብጨባ እልልታ ያለውን ነገር ዜማውንም ለማምጣት ሞክሯል ማለት ነው። እሺ የታችኛውን ደግሞ እንስማው። ያጋም ስራ ስሮሾ መርዘኛ ያጋም ስራ ስሮሾ መርዘኛ እንዴት ነሽ በሉልኝ ያቺ ወተኛ። በእንደዚህ አይነት መንገድ እናንተም ሰርታችሁ ለዩቲዩብ ቲክቶክ አውቶሜሽን መጠቀም ትችላላችሁ ማለት ነው። ግን ግር ያላችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ በቀላሉ ሐሳባችሁን ወደ በድምጽ መንገድ እንድትቀይሩ ያግዛችኋል ማለት ነው። በእንደዚህ አይነት መንገድ መጠቀም ትችላላችሁ። ግን ይህን ስትጠቀሙ የሰውን ዘፈን ፋካችሁ እንዳትጠቀሙ። ምክንያቱም እነሱ ለፍተው ስንት ነገር እንትን ብለው ወጪ አውጥተው ነው የሚሰሩትና እናንተ ይህን ጀስት ለኢንጆይ ምናምን ቀለል ያሉ ነገሮች እንጂ የሰው ዘፈኖች አምጥተን ምናምን አንጠቀም። ካልሆነ የህዝብ ከሆኑ ደግሞ እንደዚህ አይነቶችን መጠቀም ትችላላችሁ። አሁኑኑ ፎሎ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሙዚቃውን ልጋብዛችሁና እኔ ከዚህ ሰናበታችኋለሁ። ቴንክ ዩ። እኔስ መሞቴ ነው ታንቄ በገመድ እኔስ መሞቴ ነው ታንቄ በገመድ የምወዳት ልጅ እያሉብኝ ዘመድ